ዮናስ ሞ ቀጥሮ ነበር ገለ ትራፊክ አጋጣሚ ቀጣኛ አንድ ያላገባብ ዞራል ብሎ ጊዜ ወሰደብኝ እዚህ እስከመጣ ረፈርኩኝ ስለዚህ ቶሎ መስራው ነገር የለም እዚህ ቶሎ እንሂድ ቶሎ እንበል ረፍዶብና አቤት አንተ እንዴት የሚፈረም ነበር የት ነው ያለሽ ቢሮ በቃ ቶሎ ግራውንድ አምጪልኝ እሺ ኦኬ ይሄን ልፈርም ስልክ ልክልሻለሁ አንድ ቼክ ፈርሜልሻለሁ ወደ 80 ምናምን ሺ አግሪመንት ላኪልኝ በያትና አንተ በ7 ሲት ይሆን አግሪመንት ላኪላት ደረሰኝ ስትቆርጪ አድቫንስ ትራንስፈር አድርግልሻለሁ በያ እንዳንድ ተከብና ትንሳኤም እኮ ያው 8 አመት ዘግቶ ነው የሚቆጠረው ሄሎ እሺ ተሳስተባ ኢንተርቪው የኔን ስልክ ቴክስት አድርገላት ዛሬ ያቀርባቸው ነገሮች ሁለት እንትኖች በጣቱ እንትን አድርጎብኛል አልተሳካልኝም ምክንያቱም ማታ የሚያስመሽ ጉዳይ ነበርኝና አብሊ መነሳት አልቻልኩም ጂም ማለታው መጣ ተዋታውን ካሳ ጀምሮ ለፖድካስት ነው የሰጠሁት እንጂ አዲስ የጀመርነው ፕሮጀክት አለ ትልቅ ፕሮጀክት ለ3.9 ቢሊዮን ፕሮጀክት ነው ከዛ ውጪ ኒክለስ በትምህርት ቤቱ ጉዳይ እንደዚሁ ስታፎች ጋር አንድ ውይይቶች እናደርጋለን ከሰዓት ላይ እነዚህ ሁለት ነገሮች አስተካክለው ያያስባለሁ ዛሬ ጥሩ ነገር ዲስከስ እናደርጋለን ብዬ አስባለሁ የመማርና ለመማር ቢዝነስ ቻሌንጆች እነዚህ ነገሮች አንስተን ዲስከስ እናደርግ ይመስለኛል ከሌሎች እንትኖች ጋር በመነሳት ማለት ነው አንፎሎ ማድረግ ነው ባይዘይ ዮናስን ማግኘት ፈልግ ነበር ያነግራቸው የለም ግን እንደዚህ በእንትን ልክ አልመሰለኝም በፖድካስት ሳይሆን ዝም ብዬ እሱ ጋር መታወቅ ፈልግ ነበር በጣም ደስ የሚለኝ ልጅ ሀሳቦቹም ደስ ይላሉ የቀጠሩን ቦታ ደርሰናል እንግዲህ እዚህ ጋር ነው ተብሏል እንገባለን እስቲ ጥሩ ጊዜ እናሳልፋለን ብለን እናስባለን ተከታተሉ ዮኒ እንዴት ነህ ሰላም ነው እንዴት ነህ እንዴት እንኳን አገኘህ በጣም እግዚአብሔር ይመስገን ሰላም እንዴት ናችሁ ሄሎ ሰላም ነው እንዴት ነህ ሰላም ነው ደህና ነህ በጣም ደስ ብሎኛል ስላገኘሁ ደው በቃ ፕሮሰስ ያደረገኝ እኔም በጣም ኤክሳይትድ ሆንኩ በጣም አሪፍ ነው እንኳን አድራፍታቸው ወጣችሁ ወደ ሚዲያ አሁን ለትልቅ ለቨሬጅ እኮ ለከሚዲያው በኋላ ነው የጀመረው ይሄኛው ትሬኒንግ እያየሁት ነበር ከዚህ ወደ ተጀመረ ነገር ኤክስፔክት ነበር ትሬኒንጉ የቆየ ነው ግን ያው አድቨርታይዝ ብዙ አናደርገው ነበር ለዝም ብሎ ነው ቅድመ ስራዎች አሉ አይደል እሱ ነው የሰራ ነበር ላውንች ያደረግነው በቅርብ ነው በተለይ ደግሞ የሚዲያ ለቨሬጅ ሲጨመርበት ብዙ እኮ የሚፈልግ ሰው አለ እንደውም እኮ ትንሽ እኮ ነው እንደሊማን እኮ አይደለም ስራ እንደምታስበው ግን አይደለም ፍላጎት እንደተጠበቁት አይደለም ግን ምንም ሰፖርት የማይፈልገው ሰው ትሬኒንግ የማይፈልግ ነው ትንሽ እንዳሰብኩት አይደለም ምን ይረዳል ያስባሉ መሰለህ like መጀመሪያው ነው በማርኬቲንግ አቫታር የምንለው አለ የሆኑ ስፔሲፊክ ቦታዎች ላይ ገብተን ሰውን ካላገኘን ነው በስተቀር የኛ ሀገር ላይ ኢንትሮ ፕሮዳክት ትሬኒንግ ኮቺንግ ምናምን ባለው ነገር በጣም ገና ነው አያውቅም አንዳንድ ተጨክኖ ደግሞ ይመጣና የሚያገኘው እንትን በቂ አይደለም ብዙ አሁን ትሬኒንጎች ብዙ ተሳትፌያለሁ እንዲህ ለቀ ታይም ነው የሚያሳዝን አንዳንድ ሆቴልበት እንትን ትሬኒንግ በጣም ያስፈልገናል ሁላችን ትልቅም ሰው ያስፈልጋል ገና ጀማሪም ሰው ያስፈልጋል እና ምንድነው ሪፍሬሽ ታደርጋለህ ይሄ ስብከት ላይ ማን ሃይማኖት ትምህርት ላይ ትምህርት አለ ግን ይሄ የትምህርት ቤዚክ ዶክተር ትምህርቶች አሉ ስብከት ደግሞ አለ ስብከት ደግሞ ምንድነው ሞቲቬት ለማድረግ ነው ያቺ የምታውቃት ነገር እንድትኖር ሞቲቬት ማድረግ ነው እኔ ዩኒቨርሲቲ ያለው ካንት ወደኛ ጋር ሜንተር ፍለጋሪት እንደ ወራታ ታውቃለህ የትኛው ቤት ላይ ቀናው ለምትናቸው ሰው ማታማተን እንዲቆጥ ነው ከመጀመሪያው ጊዜ ላይ እንደው ከሆነ ስቴጅ በኋላ ነው በጣም ለርኒንግ ጋፕን አንደርስታንድ የምናደርገውና ብዙ መማር እንዳለብን የምናውቀው ትክክል
ትንሽ ሲጀመር ጋፕ ይታያል። ካልሆነ በቃ ሙሉ ነው። በቃ ኮራ ብለህ ነው የምትሄደው። አይ ቲንክ ትልቁ ትክክል ትክክል። ወሬያችንን እዛም ላይ የሚሰራበት ነገር ያለው እናመሰግናለን። እሺ ጊዜ ደስ ብሎናል። እኛም ጥሩ ጊዜ ነው ያብነው። ውሃ እንዲያዙ ስልክ እንለወጥ አይደለም። አንተ መውላት አትችልም እያለኝ ትራንዚት እዛ አካባቢ ማን አላገናኝ ይበላቸዋል። ቀላል ነገር እና ውል ከፈለገ ስጠው። ዝም ብሎ 2000 ብር ምናምን ይጠይቃል። እሺ ስራው ነገር አለ። አይ ውስጥ ላይ ለምሳሌ ነው ፓርቲሽን ይዘጋ ያልከኝ ጨርዝ ስራ አለ፣ ዊንዶው ሲል ማስቀመጥ አለ አይደል? እነዚህ ስራዎች እሱ ለብቻው በቃ አንድ ሰው አስገብቶ እሱን ማሰራት፣ የውስጡን ስራ ደግሞ አንድ ሰው። እንደዛ ነው ስራው መሰራት ያለበት። እሱማ የውስጡማ አላለቀም አይደል? ለእሱን አልጨርሰውም። አላለቀም። ትናንት በቃ አርማታው ላይ ነው ሲሯሯጥ የነበረው። በጣም የሚያሳዝነው እሱ ትካኔ የተሻለ እንትን ይላል ብለን ትክክል አይደለም። ያው እኔ አንተንም ወቅሰው እሱ ካበላሽ ታውቃለህ። እሱ ካበላሽ አንተንም ወቅሰው በአንተ ነው ያገኘሁት። አይ ልክ ነህ። እኔም እያረጋለሁ። በቃ እንደምንም ፑሽ አድርገው። ዛሬ ያው በጣም ደስ የሚል ግማሽ ቀን ያሳለፍነው። የዮናስ ሶሻል ሚዲያ ተከታታይ ነኝ። ያው በጣም ጥሩ ዲስከስ አድርገናል ካሰብኩትና ከገመትኩት በላይ። ጥያቄዎቹ ጥሩ ነበሩ። ልጁ ማናገር ይችላል፣ መናገር ብቻ ሳይሆን ማናገር እንደሚችል ነው ያየሁት። በጣም ደስ ብሎኛል። ጥሩ ነው። ጨርሼ ነው የወጣሁት። የሶሻል ሚዲያ እንትኖች አይ ብሎ ታለም ችግር አለ። አንቺስ አብረን እንብላ። ኖ ያለ አንቺ ማይደንቅ ማለት ታለም ያሁን ታይማቸውን አትገደልባቸው። እኔ አሁን ገና ልገባ ነው እዛ ከስተመሩ ጋር። ስለዚህ ምን ያህል እንደሚፈጅብኝ አላወኩኝም። አንተ ብትመጣ እዛ ጥሩ ነው ብሎና ነው በቃ እሺ ብንብላና እንጠብቅሽ። ኮተራ ነው ያው ጊዜ አይኖረህም። ጥሩ ሌላ ፊትግም ስላለ እሺ አሁን እስቲ ምሳ እንብላ አብረን። ቶቺ የሚባል ጌታ በጣም ወደው በብዛት አሳ ነው የሚያቀርቡት፣ ግን የሚያምር ሁኔታ ነው የሚያቀርቡት። እስቲ ሰርቪስ ያለው ብራች እንዴትና ዛሬ ደርሷል። ይህ ቤት የምወደው ቤት ነው። በጣም ደስ ይላል። ምግቦቹም ያው አንድ አሳ ነው፣ ግን በተለያየ መልክ ቀርበዋል። አንዳንዱ ሙሉ ነው፣ አንዳንዱ እንደዚህ የተለያየ ዲዛይን። በተለይ እቺ ነገር በጣም ነው የሚስማረጋት። እኛ ሀገር እንደዚህ ነገር በቀላሉ አይገኝም ነበረ። በቃ ደስ ይለኛል። እንደ ውጭ ሀገር እየሆንን ነውና በዚህ ምክንያት በጣም ደስ የሚለኛው ይሄ ቤት። ስለዚህ አሁን ምሳችንን እንጆይ እናደርጋለን ማለት ነው። ምን ይላል? አሁን ከምሳ መልስ ጉዞ ወደ ኒውክለስ ነው። ኒውክለስ ኢንተርናሽናል ዴይኬር ስኩልስ አንዳንድ ውስጥ ያሉ አሬንጅመንቶች ፋሲሊቲዎች ለማየት ወደዛ እየሄድን ነው። በጣም ትምህርት ቤት ላይ ለውጥ ማምጣት ፈልጋለሁ። እዛ ከትምህርት ቤት መሄድ አለበት ተብዬ ያለቀስኩባቸው እንትኖች ትዝ ይለኛል። መጀመሪያ ልጆች ሲሄዱ በአብሬ ልሄድ ብዬ እያለቀስኩ አየሁት። ሲሄድ ያው አንድ መምህር የነበሩ የኔታ ነው የሚባለው አይደል? ያስተምሩት መጀመሪያ ፊደል ገጠር ትምህርት ቤት ነው። በጣም እንወዳቸው አባ ሽብሩ ይባላሉ። የመጀመሪያ ቀን በቁንጥጫ ነው የተቀበሉ። መሽለክ አረብኝ
ከዛ በኋላ ትምህርት ጠላው። በቃ ትምህርት ለስቃይ እንትን ነው ያው ቤተሰብ ስለሚጫነ ስለሚያስገድድህ ነው የምትማረው እንጂ ለኔ ትምህርት ማለት በቃ ስቃይ እንትን ነው። አንዳንድ ነገር አላማም አይገባም። እኔ ትምህርት ሲምፕል ቢሆን ብዬ አምናለሁ። በቃ ሲምፕል በቃ ሰው ማያውቀው ነገር ቀድሞ እንዲያውቅ ማለት ከዛ ውጪ ጭንቀቱ አላስፈላጊ ነው። አሁን ጊዜ ያው ብዙ ነገር እየተለወጠ ነው። የኢንፎርሜሽን ዘመን ስለሆነ እንጂ እኔ ዩኒቨርሲቲ ስገባ ብዙ ልጆች ራሳቸውን ለማጥፋት እንትን ይሉ ነበር። ይሄ ሲጫር ዋይ ለማወቅ ራስን እንደምታጠፋው ከዛ ካልገባህ ደግሞ የምትማርበት ግን አሁን እንደምናየው በጣም እኛ ጋር የተማረ ሰው እኮ በጣም ዘሞስት ኢፌክቲቭ ሰው ነው አይደለ? ኢፌክቲቭ አይደለም ኤፊሽንት አይደለም። በላይፍ የሚያስመዘግበው ነገር ብዙ ትምህርት ቤት ያደረጉ ሰዎች የተሻሉ ናቸው። አትሊስት በቢዝነስ የሆነ ነገር እንትን ያደርጋሉ ወይ በሶሻል የሆነ ኮንትሪቢዩት ያደርጋሉ። የተማሩ ሰዎች ግን በተቃራኒው ነው። ስለዚህ ከዴኬር ጀመርን። ምክንያቱም ወላጅ አዲስ አበባ ውስጥ የሀብታም ልጅ በምግብ ማልኒትሪሽን ይጎዳል፣ የድሃም ልጅ በማልኒትሪሽን ይጎዳል። የድሃው ልጅ ምናልባት ማቅረብ ባለመቻል በቂ ምግብ ማቅረብ ባለመቻል ይጎዳል። ሀብታም ልጅ ደግሞ ምግብ ይገዛል፣ ግን ወደ ልጁ ባለማድረስ ይጎዳል። ለምን? ብዙ ጊዜ የሀብታሙ የሚባሉ ሰዎች የቢዝነስ ሰዎች ናቸው፣ ቢዚ ናቸው፣ ጊዜ የላቸውም። ምንም እንኳን ምግብ መግዛት ብትችል ልጅ ካልበላ ልጅ ካልተመገበው ምንም ጥቅም የለውም። ስለዚህ እንደ መፍትሄ ብለን ያቀረብነው ለዚህ ችግር ትምህርት ቤት ላይ በጣም የተጠና ምግብ በኒውትሪሽኒስት ተደግፎ ምግብ ብናቀርብ በኮምፒቲሽንም በባለሙያ ልጆቹ መመገብ ቢችሉ ከመጀመሪያው ይሄ ማይንድ ሴታቸው ይስተካከላል ብለን እናስባለን። ፊዚካሊ ሜንታሊቲያቸው ይስተካከላል ብለን እናምናለን። ይሄው ኒውክለስ ኮምፓውንድ ይሄ ነው። አሁን ገብተን ደግሞ እስቲ ያሉትን ፋሲሊቲዎች የምናይ ይሆናል። ኒውክለስ ግቢው ይሄ ይመስላል። ያው እዚህ ጋር ልጆች በደንብ ሮጥ ብለው ጤንነታቸው የሚጠብቁበት የተለያዩ የአውትዶር መጫወቻዎች አሉ። ሁሉንም እንደየእድሜያቸው ክልል የሚጫወቱበት ነው። በዛም በኩል ሌሎች መጫወቶች አሉ። ትራምፖሊንና ሌሎች የአሸዋ መጫወቻዎች አሉ። ይሄን ይመስላል። ደግሞ እስቲ ዞረ እናያለን። እንዴት ናችሁ? ሰላም አለን። በቃ ስራችሁ መስራት ትችላላችሁ። ችግር የለም። መውጣቱን ከፈለጋችሁ አለ። መብራት የለም ላይ ነው ጥረት አድርገናል። ክሬቲቪቲ ስኪል የሚያዳብሩበት እነዚህ መቀመጫዎችም WC በራሳቸው ሳይዝ ሰርተናል ማለት ነው። እንግዲህ ይሄን ይመስል ነበረ ዛሬ። ብዙ ነገሮችን ለማየት ሞክረናል። ይህ ሁሉ ላይፋችን ሼር የምናደርገው ያው ምናልባት ኢንስፓየር የሚያደርጋቸው ሰዎች ካሉ መረጃው የሚጠቀሙ ሰዎች ካሉ ብለን ነውና ወዳጆቻችሁ ሼር ብታረጉ ጥሩ ነው። አካፍሏቸው፣ ላይክ አድርጉ፣ አበረታቱ፣ አስተያየቶች ስጡ። ጠቃሚ ሀሳቦች ደግሞ ለተከታዮቻችን ሼር ብታረጉ በጣም ጥሩ ነው ብዬ አስባለሁ። እናመሰግናለን ስለምትከታተሉ ከኛ ጋር ስለሆናችሁ ሁሌ